ሰበር ዜና ኢትዮጵያ ጥይት ወደ ውጭ በመላክ ወደ ሀገር ውስጥ ዶላር ማስገባት መጀመሯ ተሰማ። የመከላከያ ሚኒስቴር ይፋ ያደረገው ይህንን መረጃ ተከትሎ ጉዳዩ በሰፊው እያነጋገረ ይገኛል። አብራችሁን ቆዩ። በቀዳሚነት ወደ እናንተ የምናደርሳችሁ ይሆናል። የአሜሪካ ኤምባሲ የሰላም ሂደቱን ለሚያደናቅፉ የህወሓት አካላት ላይ ተጨማሪ ማስጠንቀቂያ ሰጠ። በሌላ በኩል ህወሓት ከሰሞኑ ሂውማን ራይትስ ዎች ላወጣው የአስገዳጅ ውትድርና ወቀሳ ሙሉ በሙሉ ውድቅ አድርጎታል። ተጨማሪውን ይዘናል። በምርጫ ያሸነፍኳቸውን ወንበሮች አልረከብም፣ ምክር ቤትም አልገባም ያለው ትብብሩ አዲስ አቋም ይዞ ብቅ ማለቱ ተሰምቷል። ትብብር ለኢትዮጵያ አንድነት ወደ ህዝብ ተወካዮች ምክር ቤት ያለመግባት ውሳኔውን ሊቀለብስ እንደሚችል ፍንጭ ሰጥቷል። መረጃውን ይዘናል። ከውጭ በተሰማ ሰበር መረጃ የሶማሊያ ምክትል ጠቅላይ ሚኒስትር ከኬንያ መባረራቸው ተሰማ። የሶማሊያ ምክትል ጠቅላይ ሚኒስትር ከኬንያ ሐሰተኛ ፓስፖርት ይዘዋል በሚል መባረራቸውን ዓለም አቀፍ ማህበረሰብን እያነጋገረ መሆኑ ተሰምቷል። ዝርዝር አለን። የአሜሪካ ጦር በሆርሙዝ ወሽመጥ አቅራቢያ በሚገኙ የኢራን ወታደራዊ ኢላማዎች ላይ የአየር ጥቃት ሰነዘረ። ይህም በመካከለኛው ምስራቅ አዲስ የጦርነት ስጋት ደቅኗል ተብሏል። ተጨማሪ ያለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ ኢትዮጵያ ወታደራዊ ምርቶቿን ለጎረቤት ሀገር መሸጥ መጀመሯ ተገለጸ። ሀገሪቱ ጥይት ወደ ውጭ በመላክ ወደ ሀገር ውስጥ ዶላር ማስገባት መጀመሯ ተሰምቷል። ኢትዮጵያ በጸጥታው ዘርፍ የነበራትን የውጭ ጥገኝነት በመቀነስ ቀላልና ከባድ የጦር መሳሪያ ጥይቶችን በሀገር ውስጥ ማምረት ብቻ ሳይሆን ለጎረቤት ሀገራት በመላክ አዲስ የውጭ ምንዛሬ ምንጭ መፍጠር መጀመሯን የመከላከያ ሰራዊት ይፋ አድርጓል። የታሪካዊ እርምጃም ሀገሪቱ በድንገተኛ የጸጥታ ተግዳሮቶች ጊዜ ሊያጋጥማት የሚችለውን የጥይት አቅርቦት እጥረት ሙሉ በሙሉ የሚቀርፍ ከመሆኑም በላይ ቀደም ሲል ለጦር መሳሪያ ግዢ ይወጣ የነበረውን ከፍተኛ የውጭ ምንዛሬ ማዳን አስችሏል ተብሏል። ይህ ስኬት የኢትዮጵያን ወታደራዊ የኢንዱስትሪ አቅም አንድ ደረጃ ከፍ ያደረገ ትልቅ እምርታ ተደርጎ ተወስዷል። የመከላከያ ሰራዊት ባጋራው መረጃ ከጥይት ምርት ጎን ለጎን መንግስት የድሮን ቴክኖሎጂን በሀገር ውስጥ የማልማትና የመገጣጠም ስራን በስፋት እየተገበረ ይገኛል ተብሏል። እነዚህ የድሮን ማዕከላት መቋቋማቸው የመከላከያ ሰራዊቱ የሀገሪቱን የአየር ክልል በአስተማማኝ ሁኔታ እንዲቆጣጠር የረዳው ሲሆን ማንኛውም የጸጥታ ስጋት በአርቲፊሻል ኢንተለጀንስ እና በዘመናዊ ቴክኖሎጂ በታገዘ መንገድ በፈጣን ሁኔታ ምላሽ ለመስጠት አስችሏታል ተብሏል። በአጠቃላይ ይህ የቴክኖሎጂ ሽግግርና በራስ አቅም የመደራጀት ጉዞ የኢትዮጵያን የጸጥታ መዋቅር ይበልጥ እያዘመነ ይገኛል ተብሏል። የአሜሪካ ኤምባሲ ለህወሓት ተጨማሪ ማስጠንቀቂያ ሰጠ። የአሜሪካ ኤምባሲ የሰላም ሂደቱን ለሚያደናቅፉ የህወሓት አካላት ላይ ማስጠንቀቂያ ሰጥቷል። የአሜሪካ ኤምባሲ ትላንት ሰኔ 19 ቀን 2018 ዓ.ም ባወጣው መግለጫ በትግራይ ክልል የሰላም ሂደቱን የሚያደናቅፉ አካላት ከአፍሪካ ህብረት የውይይት ጥረት ጋር በአስቸኳይ እንዲተባበሩና የፕሪቶሪያውን ስምምነት ሙሉ በሙሉ ተግባራዊ እንዲያደርጉ ማሳስቧል። የመግለጫ የወጣው አሜሪካ አክራሪ ባለቻቸው የህወሓት አባላት ላይ የቪዛ ገደብ በጣለች በሳምንቱ ሲሆን ህወሓት በበኩሉ የፕሪቶሪያውን ስምምነት መፍረሱን በተደጋጋሚ ሲገልጽ መቆየቱ ይታወሳል። በሌላ በኩል ህወሓት የሂውማን ራይትስ ዎችን የአስገዳጅ ውትድርና ወቀሳ ሙሉ በሙሉ ውድቅ አድርጎታል። የዓለም አቀፉ ሰብአዊ መብቶች ተሟጋች ሂውማን ራይትስ ዎች ህወሓት ያወጣውንና ዜጎችን በጦርነት እንዲካፈሉ ያስገድዳል የተባለውን አዲስ አዋጅ በአስቸኳይ እንዲሽር በቅርቡ ባወጣው መግለጫ ማሳሰቡ ይታወሳል። ተቋሙ አዲሱን አዋጅ የኤርትራ መንግስት ወጣቶችን ለአስገዳጅ ወታደራዊ ምልመላ ከሚጠቀምበት ህግ ጋር ያመሳሰለው ሲሆን በትግራይ ጊዜያዊ አስተዳደር ላይ የተደረገው ለውጥን ተከትሎ የመጣው ይህ ድንጋጌ የሲቪል ዜጎችን መብት የሚጋፋና ህጉን የሚቃወሙትን የሚያስቀጣ ነው ሲል ወቅሷል። በጉዳዩ ላይ ምላሽ የሰጡት የህወሓት ቃል አቀባይ አቶ ሚካኤል አስገዶም ግን የዓለም አቀፉን ተቋም መግለጫ መሬት ላይ ያለውን እውነታ ያላገናዘበና የተጋነነ በማለት ሙሉ በሙሉ ውድቅ አድርገውታል። ትግራይ የህልውና አደጋ የተጋረጠባት ብሔር መሆኗን የገለጹት ቃል አቀባዩ የሚደረገው ዝግጅት ሊመጣ የሚችለውን አደጋ ለመቀልበስ እንጂ ሰው ለመግደልና ለማፈን እንዳልሆነ ተከላክለዋል። አዲሱ አዋጅ በክልሉ ህጋዊነትን ለማስፈን የወጣ መሆኑን የገለጹት ባለስልጣኑ የቀረበባቸውን ከፍተኛ የወቀሳ ትችት አጣጥለውታል።
ትብብር ለኢትዮጵያ አንድነት ወደ ህዝብ ተወካዮች ምክር ቤት ያለመግባት ውሳኔውን በድጋሜ ሊያጤነው እንደሚችል አስታወቀ። ኢህአፓና እናት ፓርቲን ጨምሮ 4 ተፎካካሪ ፓርቲዎች የመሰረቱት ትብብር ለኢትዮጵያ አንድነት በ7ኛው ጠቅላላ ምርጫ ወደ ህዝብ ተወካዮች ምክር ቤት ለመግባት የሚያስችላቸውን ድምጽ ያገኙ እጩዎችን ይዞ አዲሱ ምክር ቤትን ያለመቀላቀል አቋሙን ድጋሜ አጢኖ ሊቀይረው የሚችለው የፖለቲካ ውሳኔ መሆኑን አስታውቋል። የጥምረቱ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ አሁን ባለው ነባራዊ ሁኔታ ምክር ቤት ላለመግባት መወሰናቸውን ገልጸው ውሳኔው ዘላለማዊ እንዳልሆነና ሂደቱ አዎንታዊ ለውጥ ካሳየ ውሳኔው ድጋሜ ሊመረመር እንደሚችል ተናግረዋል። በምርጫ ሂደቱ ሙሉ እምነት ሳይኖር ምክር ቤት መግባት የመንግስትን ህጋዊነት ሙሉ በሙሉ መቀበል መሆኑን ያብራሩት አቶ ጌትነት ጥምረቱ በምርጫ ወቅት ከታጠቁ ኃይሎች ከውጭ መገናኛ ብዙሃንና ከዲያስፖራ የበረቱ ፈተናዎች እንዳስተናገደም ገልጿል። ጥምረቱ አሁንም ቢሆን ለሰላማዊ ትግልና ለድርድር ቅድሚያ እንደሚሰጥ የምርጫ ሂደትና ሰላማዊ ትግልን ከጦርነት አማራጭ ይልቅ አነስተኛ ዋጋ የሚያስከፍሉ መሆናቸውንም አክሎ ገልጿል። ጦርነት የሚያሳድረው ማህበራዊና ኢኮኖሚያዊ እንዲሁም ስነ ልቦናዊ ተጽዕኖ በቀላሉ የማይጠፋ መሆኑን በሰሜን ኢትዮጵያ የታየው ሁኔታ ማሳያ በማድረግም ጠቅሰዋል። ሀገራዊ ውይይቱና ድርድሩ ከተኩስ አቁም ስምምነት ባለፈ በጠረጴዛ ዙሪያ ከፖለቲካ ሊሂቃን ጋር ጭምር መሆን እንዳለበትም ጠቅሰዋል። ጥምረቱ በትኩረት ሊመክርባቸው የሚገቡ 4 ዋና ዋና አጀንዳዎች መለየቱንም የህዝብ ግንኙነት ኃላፊው አስታውቀዋል። በምርጫ ወቅትም የታዩ የአሰራር ችግሮች እንዲሁም የኢትዮጵያን ብሔራዊ ምርጫ ቦርድን ተግባራት ማመስገንና ተቋሙን ይበልጥ ማሻሻል ሌሎች ነጥቦች መሆናቸውንም ገልጸዋል። ከውጭ በተሰማ ሰበር መረጃ የሶማሊያ ምክትል ጠቅላይ ሚኒስትር ከኬንያ ሐሰተኛ ፓስፖርት ይዘዋል በሚል ተባረሩ። ክስተቱ የተፈጸመው ረቡዕ ዕለት በናይሮቢ ጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ ሲሆን ጅብሪል አብድራሺድ ሀጂ ከሞቃዲሾ በሶማሊያ ዲፕሎማቲክ ፓስፖርትና ህጋዊ ቪዛ ይዘው መድረሳቸውን የኬንያ መገናኛ ብዙሃን ዘግበዋል። ባለስልጣናቱ ጥያቄ በሚያቀርቡላቸው ወቅትም የኬንያ ጉዞ ሰነድ ወይንም ፓስፖርት እንዳላቸው ያመኑ ቢሆንም ሰነዱን ማቅረብ የሚችሉት ፍርድ ቤት ፊት ብቻ መሆኑን በመግለጽ አሳልፈው ለመስጠት ፈቃደኛ ሳይሆኑ ቀርተዋል ተብሏል። ሀጂ በቪአይፒ ማረፊያ ክፍል ውስጥ እንዲቆዩ ከተደረገ በኋላ ሐሙስ ጠዋት በዳሏ አየር መንገድ በረራ ወደ ሞቃዲሾ ተመልሰዋል። የኬንያ ባለስልጣናት ስለ ጉዳዩ እስካሁን በይፋ የሰጡት አስተያየት የለም። ዘገባው እስከተናገረበት ጊዜ ድረስም ከሶማሊያ መንግስት በኩል የተሰጠ ይፋዊ መግለጫ የለም። ይህ ክስተትም የተሰማው ሶማሊያውያን የኬንያ ሰነዶችን የማጭበርበር ድርጊት እየጨመረ መምጣቱን ተከትሎ ሲሆን ለዚህም ሙስና እንደ ዋነኛ ምክንያት ይጠቀሳል ሲል ስፑትኒክ ዘግቧል። በመጨረሻም የአሜሪካ ጦር በሆርሙዝ ወሽመጥ አቅራቢያ በሚገኙ የኢራን ወታደራዊ ኢላማዎች ላይ የአየር ጥቃት ሰነዘረ። የአሜሪካ ማዕከላዊ ሴንትኮም የጦር አውሮፕላኖች በሆርሙዝ ወሽመጥ ስትራቴጂካዊ በሆኑት በስሪክና በቀሽም ደሴቶች ላይ በሚገኙ የኢራን የሰው አልባ አውሮፕላኖች ማከማቻዎች፣ የሚሳይል ዴፖዎችና የባህር ዳርቻ የራዳር ጣቢያዎች ላይ ድንገተኛና ከባድ የአየር ጥቃት መፈጸማቸው በይፋ አስታውቀዋል። ይህ የአሜሪካ ወታደራዊ እርምጃ የተወሰደውም በኦማን ባህር ላይ በሲንጋፖር ባንዲራ ስር የምትጓዝ ኤምቪ ኤቨር ላቭሊ የተባለች የንግድ መርከብ በኢራን የፈንጂ ድሮን ጥቃት እንደደረሰባት ተከትሎ የተሰጠውን ቀጥተኛ አጸፋዊ ምላሽ ነው ተብሏል። ፕሬዝዳንት ዶናልድ ትራምፕ ድርጊቱን በጽኑ ያኮነኑት ሲሆን ጥቃቱን በቅርቡ የተደረሰውን የተኩስ አቁም ስምምነት በሰነፈ አስተሳሰብ መጣስ ሲሉ ጠርተውታል። ፕሬዝዳንቱ በዓለም አቀፍ የንግድ መርከቦችና የባህር ማጓጓዣ መስመሮች ላይ የሚሰነዘር ማንኛውም ጥቃት ያለ ምላሽ እንደማያልፍ ጠንካራ ማስጠንቀቂያ ሰጥተዋል። ይህም በዓለማችን ቁልፍ የነዳጅና የንግድ መስመር ላይ የተከሰተው ከባድ ወታደራዊ ግጭት በቀጠና የነበረውን ደካማ ሰላም ያናጋ ሲሆን ሁኔታ ወደ ሰፊ ቀጠናዊ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋት በመፍጠሩ የዓለም አቀፉ የባህር ላይ ድርጅት መርከቦችን የማስወጣት ስራውን ወዲያውኑ እንዲያቋርጥ አስገድዶታል። ዜናዎቻችን አበቃን። በሰላም ቆዩን።